ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዘንላችሁ የመጣነው ርዕስ በየቤታችን ስለሚገኝ ነገር ግን ጥቅሙ በደንብ ስላልገባን ስለምንዘነጋው አንድ ተአምረኛ አትክልት ነው። እሱም ቀይ ስር ወይም ቢትሩት ነው። ብዙዎቻችን ቀይ ስሩን የምናውቀው በሰላጣ መልክ ተቀጥሎ ከድንች ጋር ሲቀረብ ነው። ነገር ግን ቀይ ስር ማለት ከዚያ በላይ ነው። በተለይ ለደም ግፊት ህመምተኞች፣ ለስፖርተኞች እና የደም ማነስ ላለባቸው ሰዎች እንደ ተፈጥሮ መድኃኒት እንደሚያገለግል ያውቃሉ? ነገር ግን ተጠንቀቁ፣ ቀይ ስር ለሁሉም ሰው አይሆንም። አንዳንዶቻችሁ ቀይ ስሩን መመገብ የለባችሁም ወይም በጣም መቀነስ አለባችሁ። ይህን ካላወቃችሁ ለኩላሊት ጠጠር እና ለሌሎች የጤና እክሎች ሊዳረጋችሁ ይችላል። ስለዚህ በዛሬው ቪዲዮ ቀይ ስር በሳይንስ የተረጋገጡ 10 አስገራሚ ጥቅሞቹ ምንድን ናቸው? በተለይ ለደም ግፊት ሃይፐርቴንሽን እንዴት እንደ መድኃኒት ይሰራል? እነማን ናቸው ቀይ ስርም በፍጹም መብላት የሌለባቸው የጎንዮሽ ጉዳቶች? እና በመጨረሻም መድኃኒት እንዲሆን እንዴት አድርገን እናዘጋጀው የሚለውን በዝርዝር እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ ይሁኑ። ቪዲዮውን ላይክ በማድረግ ጀምሩት። ቀጥታ ወደ ዝርዝሩ እንለፍ። ቀይ ስር ምንድን ነው? የያዛቸው ንጥረ ነገሮች ኒውትሪሽናል ቫልዩ። በመጀመሪያ ቀይ ስር ለምን ይህን ያህል ተወዳጅ ሆነ? መልሱ በውስጡ በያዛቸው ንጥረ ነገሮች ነው። ቀይ ስር ማለት ከመሬት በታች የሚበቅል የስር አትክልት ሲሆን በተለይ ናይትሬት የተባለ ንጥረ ነገር በከፍተኛ መጠን በመያዙ ይታወቃል። እስኪ በ100 ግራም ወይም በአንድ መካከለኛ ቀይ ስር ውስጥ ምን እናገኛለን? ካሎሪ በጣም ዝቅተኛ ነው። ከ44 ካሎሪ አይበልጥም። ለክብደት መቀነስ በጣም ተመራጭ ነው። ፋይበር ለሆድ ድርቀትና ለምግብ መፈጨት የሚረዳ ፋይበር አለው። ቫይታሚን ሲ ለሰውነት በሽታ የመከላከል አቅም ወሳኝ ነው። ፎሌት ወይም ቫይታሚን ቢ9 ይህ በተለይ ለሴሎች እድገትና ለደም ጤንነት ጠቃሚ ነው። ፖታሲየም ለልብ ጤንነትና ለደም ግፊት መስተካከል ቁልፍ የሆነ ማዕድን ነው። ማንጋኒዝ እና ብረት አይረን ለደም ማነስና ለአጥንት ጥንካሬ። ነገር ግን ከሁሉም በላይ ቀይ ስርን ልዩ የሚያደርገው ቀለሙን የሚሰጡት ቢታሌንስ የሚባሉ አንቲኦክሲዳንቶችና ቅድም የጠቀስኩት ናይትሬት ናቸው። እስኪ ወደ ዋናው ጥቅሙ እንሂድ። ቀይ ስርና የደም ግፊት the number one benefit blood pressure። ይህ ክፍል የዛሬው ቪዲዮ ዋና ነጥብ ነው። ቀይ ስር እንዴት የደም ግፊትን ይቀንሳል? በሳይንስ እንደተረጋገጠው ቀይ ስር ስንመገብ ወይም ጁማቺውን ስንጠጣ በውስጡ ያለው ናይትሬት በሰውነታችን ውስጥ ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ ማለት በሰውነታችን ውስጥ እንደ ትራፊክ ፖሊስ የሚያገለግል ጋዝ ነው። ስራው ምንድነው? የደም ቧናዎቻችንን ዘና እንዲሉ እና እንዲሰፉ ቫሶዲሌሽን ያደርጋል። እስኪ አስቡት፣ አንድ የውሃ ቱቦ ተጨምቆ ቢይዝ ውሃው በግፊት ነው የሚወጣው። ቱቦውን ስትለቁት ግን ውሃው በስሱ ይፈሳል። ናይትሪክ ኦክሳይድ ለደም ቧናዎቻችን የሚያደርገው ልክ እንደዚህ ነው። የተበቡ የደም ቧናዎችን ሲያሰፋ ልባችን ደምን ለመግፋት የሚጠቀምበት ጉልበት ይቀንሳል። በዚህም ምክንያት የደም ግፊታችን ወዲያውኑ ይቀንሳል። ጥናቶች እንደሚያሳዩት አንድ ብርጭቆ የቀይ ስር ጁማቺ ከጠጣን በኋላ ያሉት 3 እና 4 ሰዓታት ውስጥ የደም ግፊታችን ሲቀንስ ይታያል። ይህ ለደም ግፊት ህመምተኞች እጅግ የተፈጥሯዊ የሆነው ፌት ነው። ሆኖም ልብ በሉ፣ ቀይ ስር የደም ግፊት መድኃኒት አይተካም። ዶክተራችሁን ሳታማክሩ የሐኪም መድኃኒታችሁን አታቁሙ። ነገር ግን ቀይ ስርን በአመጋገባችሁ ውስጥ በማካተት የደም ግፊታችሁን በተሻለ ሁኔታ መቆጣጠር ትችላላችሁ። ሌሎች 5 አስገራሚ ጥቅሞች other top benefits። ከደም ግፊት በተጨማሪ ቀይ ስር ምን ይሰጠናል? 1. አትሌቲክስና ጉልበት ፊዚካል ፐርፎርማንስ። የኢትዮጵያ ሮጫዎችና የዓለም ተወዳጅ አትሌቶች ከውድድር በፊት ቀይ ስር እንደሚጠቀሙ ታውቃላችሁ? ምን ለማለት? ምክንያቱም ቅድም ያወራንለት ናይትሪክ ኦክሳይድ ሴሎቻችን ኦክሲጅንን በብቃት እንዲጠቀሙ ይረዳል። ይህም ማለት ቶሎ ሳንደክም ብዙ ሰዓት መስራት ወይም መሮጥ እንችላለን። የሰውነት የመታከት ስሜት ይቀንሳል። 2. ለኢንፍላሜሽን ወይም ለመቆጣት ፋይትስ ኢንፍላሜሽን። በሰውነታችን ውስጥ የሚፈጠሩ የውስጥ ቁልሰሎች ወይም ኢንፍላሜሽን ለካንሰር፣ ለልብ ህመምና ለጉበት በሽታ መንስኤ ናቸው። የቀይ ስር ቀለም ቤታሌንስ ከፍተኛ የጸረ ኢንፍላሜሽን አቅም ስላለው እነዚህን በሽታዎች ለመከላከል ይረዳል። 3. ለምግብ መፈጨት ዳይጀስቲቭ ሄልስ። በአንድ ኩባ ቀይ ስር ውስጥ ከ3.4 ግራም ፋይበር የሚደረግ አለ። ይህ ፋይበር አንጀታችን ጤናማ እንዲሆን፣ የሆድ ድርቀት እንዲወገድ እና በአንጀታችን ውስጥ ያሉ ጥሩ ባክቴሪያዎች ምግብ እንዲያገኙ ይረዳል። 4. ለአእምሮ ጤና ብሬን ሄልስ። ዕድሜ ሲጨምር ወደ አእምሮ የሚሄደው የደምና የኦክሲጅን መጠን ሊቀንስ ይችላል።
ቀይ ስር የደም ዝውውር ስለሚጨምር ወደ አእምሮአችን የሚሄደው ኦክሲጅን እንዲጨምርና የማስታወሻ ችሎታችን እንዲዳበር እንዲሁም ከአልዛይመር በሽታ እንድንጠበቅ ይረዳል። 5. ለጉበት ጤና ሊቨር ዲቶክስ። ጉበታችን የሰውነታችን የጽዳት ሠራተኛ ነው። ቀይ ስር ጉበትን ከመርዛ ነገሮች ለማጽዳት የሚያስፈልጉ ኤንዛይሞችን በማነቃቅ ጉበታችን ሥራውን በአግባቡ እንዲወጣ ያግዛል። ማስጠንቀቂያ፣ ይህን ሳታውቁ አትመገቡ። ሳይድ ኢፌክትስ ኤንድ ዋርኒንግስ። ውድ ተመልካቾች፣ የቪዲዮው ወሳኝ ክፍል ላይ ደርሰናል። ቀይ ስር ምንም እንኳን ሱፐርፉድ ቢሆንም ለመመገብ መጠንቀቅ ያለባቸው ሰዎች አሉ። እነማን ናቸው? 1. የኩላሊት ጠጠር ያለባቸው ሰዎች ኪድኒ ስቶንስ። ይህ በጣም ወሳኝ ነጥብ ነው። ቀይ ስር ኦክሳሌት የተባለ ንጥረ ነገር በከፍተኛ መጠን ይዟል። ብዙ ጊዜ የኩላሊት ጠጠር የሚፈጠረው ከካልሲየምና ከኦክሳሌት መዋሃድ ነው። ስለዚህ የኩላሊት ጠጠር ታሪክ ካለባችሁ ወይም አሁን ካለባችሁ ቀይ ስርን ወይም በተለይ ጁማጪውን ማብዛት ለጠጠር መፈጠር ምክንያት ሊሆን ይችላል። መጠኑን መቀነስ ወይም ጭራሽ መተው ሊያስፈልጋችሁ ይችላል። 2. የደም ግፊት መቀነስ ሎ ብለድ ፕሬሸር። ቀይ ስር በተፈጥሮ የደም ግፊትን ይቀንሳል አልናደለም? ታዲያ እናንተ በተፈጥሮ ዝቅተኛ የደም ግፊት ካለባችሁ ቀይ ስርን በብዛት መውሰድ የግፊታችሁ በጣም እንዲወርድ ወይም ሃይፖቴንሽን እና እንዲያዞራችሁ ሊያደርጋችሁ ይችላል። ስለዚህ ጥንቃቄ ያስፈልጋል። 3. የሽንትና የሰጋራ ቀለም መቀየር ቢቱሪያ። ይህ ጉዳት ባይሆንም ማወቅ አለባችሁ። ብዙ ቀይ ስር ከበላችሁ በኋላ ሽንታችሁ ወይም ሰጋራችሁ ቀይ ሊሆን ይችላል። ብዙ ሰዎች ደም መሰላቸውና ይደነገጣሉ። ነገር ግን ይህ ቢቱሪያ የሚባል ተፈጥሯዊ ሁኔታና ምንም ጉዳት የለውም። ውሃ በደንብ ጠጡ፣ ቀለሙ ይጠፋል። 4. የስኳር በሽተኞች። ቀይ ስር መጠነኛ ስኳር ይዘት አለው። ምንም እንኳን ፋይበር ስላለው ስኳሩ ቶሎ ወደ ደም ባይገባም ግን ጁማጪውን ስንጠጣ ግን ፋይበሩ ስለሚወጣ የስኳር መጠኑ ከፍተኛ ሊሆን ይችላል። ስለዚህ የስኳር በሽተኞች ጁማጪውን ከመጠጣት ይልቅ ቀቅለው ወይም ድፉን ቢመገቡ ይመከራል። ምርጥ የአጠቃቀም ዘዴዎች ቤስት ዌይስ ቱ ኮንሱም። ጥቅሙንም ጉዳቱንም ካየን አሁን እንዴት እንጠቀም? ቀይ ስርን ለመመገብ 3 ዋና መንገዶች አሉ። አንደኛ፣ ትሪውን ጁማጪ ራው ጁስ ለደም ግፊት ምርጡ። ከፍተኛውን የናይትሬት መጠን ለማግኘት ከተፈለገ ቀይ ስርን አለመብሰል ይመረጣል። ምህመት ናይትሬትን ሊቀንሰው ይችላል። አዘገጃጀት፣ 1 መካከለኛ ቀይ ስር፣ 1 ሎሚ ቫይታሚን ሲ በብረት መበሱን ያፋጥናል እና ብንሽ ዝንጅብል ለጣዕምና ለጨጓራ። እነዚህን በጁስ ማሽን ፈጭቶ አጣርቶ መጠጣት። ለደም ግፊት ይህ በጣም ፈጣን ለውጥ ያመጣል። ሁለተኛ፣ የተገከለ ወይም የተተበሰ ኩክት ለምግብ መፈጨት ምርጡ። ትሪውን መብላት ለሆዳችሁ ከከበዳችሁ ወይም የጋዝ ስሜት ከፈጠራችሁ ቀለል አድርጎ መቀቅለል ወይም በምጃ መጥበስ ሮስቲንግ ጥሩ ነው። ማሳነሻ፣ በጣም አታብስሉት፣ ልክ ሹካ ሲገባበት አውጡት። በሰላጣ መልክ ከወይራ ዘይትና ሎሚ ጋር ቀላቅሎ መመገብ ለጤና ይሳማል። ሶስተኛ፣ ስሙዚ ለስፖርተኞች። አዘገጃጀት፣ ግማሽ ቀይ ስር፣ 1 ሙዝ፣ 1 ካሮት እና ውሃ። ይህን በብሌንደር ፈጭቶ መጠጣት ለጉልበትና ለጧት ቁርሽነት ምርጥ ነው። ሙዙ ፖታሲየም ሲጨምር፣ ካሮቱ ለአይን ጥራት ይረዳል። ጠቃሚ ምክር፣ የቀይ ስር ቅጠል ቢት ግሪንስ አይጣል። ቅጠሉ ከስሩ እኩል አንዳንድም ከዚያም ይበልጥ ጥቅም አለው። ልክ እንደ ጎመን ቀቅላችሁ ወይም ጠብሳችሁ ተመገቡት። በቫይታሚን ኤ እና ኬ የተሞላ ነው። ማጠቃለያ፣ እንግዲህ ውድ የቻናላችን ቤተሰቦች ቀይ ስር ማለት ይህን ይመስላል። ረካሽ፣ በየቦታው የሚገኝ ነገር ግን የጤና መድኃኒት የሆነ አትክልት ነው። በተለይ ዕድሜያችሁ እየገፋ ሲሄድ፣ የደም ግፊት ሲያስቸግራችሁ ወይም የጉልበት ማነስ ሲሰማችሁ ቀይ ስርን ጓደኛችሁ አድርጉት። ነገር ግን ቅድም የጠቀስናቸው የኩላሊት ጠጠርና ሌሎች ጥንቃቄዎች መውሰድ እንዳትረሱ። እናንተ ቀይ ስርን እንዴት መጠቀም ትወዳላችሁ? በጁማጪ ወይስ በሰላጣ? እስኪ ኮሜንት ላይ ጻፉልኝ። ከዚህ ቪዲዮ አዲስ ነገር ከተማራችሁ ላይክ ማድረግ እንዳትረሱ። ይህ መረጃ ለሌሎችም እንዲደርስ ሼር አድርጉ። በቀጣይ በሌላ አስተማሪ ጤና ነክ ቪዲዮ እስክንገናኝ ጤና ይስጡልኝ።